እና ባካችሁ ብር ምናምን ይዞብኝ ነው ሼህ ሲራጅ የሚባል ኪሎ ሲታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። የሀገሬ ልጆች መግቢያ ቪዲዮ እንዳያችሁት ይህ ልጅ ሳውዲ አረቢያ ገጠር ነው የሚሰራው እና ገንዘብ በአማና አስቀምጦ ሰውየው ራሱ ጠፋና አፋልጉኝ እያለ ነው ማለት ነው። የምታውቁ ሰው ካላችሁ ተባበሩ። ጅዳ አካባቢ ያላችሁ ሰዎች ይሄ የሚባለው ሰውዬ ትልቅ ሰው ናቸው። ጅዳ ነው የሚኖሩት። ኪሎ ሲታ የሚባል ሰፈር እዛ ቤት አላቸው። እዛ ከልጆቻቸው ጋር ነበር የሚኖረው። አንተ ልበል አንቱ ብቻ ስራቸው አንተ ነው የሚያስብለው፣ አንቱ ሳይሆን ማለት ነው። ግን ትልቅ ሰው ናቸውና የወንድማቸውን ስም እየጠቀሰ ነው እንግዲህ ቪዲዮ ላይ ያው አላስገባሁትም። ቪዲዮ ላይ የወንድማቸውን ስም ወንድማቸው ትልቅ አሊም ናቸው እና የእሳቸውን ስም እየጠቀሰ ነው ቪዲዮ የሰራው ልጁ ማለት ነው። እና ሰውየው ምን ያህል ብር እንደበላው አልገለጸም ልጁ ቪዲዮ ላይ ግን በየግሩፑ ሼር አድርጉልኝ እያለ በጣም በሚያሳዝን ሁኔታ ሪከርድ አድርጎ ነው ማለት ነው ልጁ ሲናገር። አስቡት ወላሂ የሆነ ሙሉውን ቪዲዮ ብታዩት በጣም ነው የሚያሳዝነው ያለበት ሁኔታ። በረሃ ነው ያስታውቃል ከጀርባው ማለት ነው። እና ኪሎ ሲታ ያላችሁ የነበራችሁ በርግጥ አሁን ቦታው ፈርሷል። ሰውየው እዛ ቤት ነበረው እና ቤት ነበረው እዛ ትንሽዬ ሱቅ አላቸው። እዛ ከልጆቻቸው ጋር እዛ ነበር የሚኖሩት። እና ሁሉም የማዳም ቅመሞች እንዳለ የወሎ ሰው እሳቸው ጋር ነበር ገንዘብ የሚያስቀምጡት ማለት ነው። እና አስቡት በጣም ብዙ ሰው ነው የሚያስቀምጠው። በጣም ብዙ ሰው ብዙ አመት የቆዩ ናቸው ሰውየው። ነገር ግን ምን አሳስቷቸው እንደሆነ አላቅም። ወይ አስበውበት ይሁን ወይ አቅደውበት ይሁን አላቅም። ብቻ የብዙ ሰው ሪያል ነው ይዞ የጠፋው። ያው አደባለኩት አንቱ እያልኩኝ ማለት ነው። ነገረ ስራው የሰውየው እንትን ብሎኝ ነው። እና የብዙ ሰው ሪያል ይዞ ጠፍቷል። ይህ ልጅ እንደምታዩት በበረሃ ተቃጥሎ የአምስት አስር ብሎ የሰባሰባትን ገንዘብ በአማን አስቀምጦ ሰውየው እልም አለ ማለት ነው። እና እባካችሁ ጅዳ ያላችሁ ኤምባሲ የምትመላለሱ አላችሁ እዛ አካባቢ የምትውሉ ሰዎች ጋር ነው ይሄ ቪዲዮ ሲንሸራሸር ያገኘሁት ማለት ነው። እና እናንተ መፈለግ ብትችሉ በእርግጠኝነት አታጡትም ያን ሰውዬ። እና ሰውየውም አላህን ቢፈራ ወላሂ ትልቅ ሰው ናቸው። ትልቅ ሰው ናቸው። ግን ስራቸው እኔ ነኝ ያለ ወጣት አያደርገውም ማለት ነው። ከዛ በኋላ ይሄ ልጅ ቪዲዮ ከወጣ በኋላ የብዙ ሰው ገንዘብ እንዳለባቸው ብዙ ሰው ገንዘብ እሳቸው ጋር እንዳስቀመጠ ብዙ ሪያል ሰብስበው እንደጠፉ አላቅም። እኔ ለምን እንደሆነ አላቅም። ከስራው ይሁን ምን ይሁን አላቅም። ብዙ ሺህ ሪያል ሰብስበው ጠፍቷል ማለት ነው። ከዛ በኋላ እንደውም የሰማሁት የባልና የሚስት 90,000 ሪያል እንግዲህ አንድ ሰው በሉት ባልና ሚስት 90,000 ሪያል የኔንም በልቷል ብለው እንዲህ በሰው ሰማሁ ማለት ነው። እና የብዙ ሰውን የማውቃቸው ራሱ 3 ሴቶች አውቃሉ። 3 ሴቶች አውቃለሁኝ የተበሉ። እና ከባድ ነው። ገንዘባችሁን ተጠንቀቁ። በዚህ አጋጣሚ ገንዘባችሁን ተጠንቀቁ። በእርግጥ በውጭ የምንሰራ ሰዎች ያው ገንዘብ ይዞ መዞርም ከባድ ነው። ምክንያቱም ያጋጠመንን አናውቀውም። ኢትዮጵያ ደግሞ ልከን ለምሳሌ አካውንት ከፍተን እንመጣለን። በዛ አካውንት ማስገባት ብንችል ራሱ ማለት ነው የሆነ ነገር ለመግዛት የሆነ ነገር ለማድረግ ብንፈልግ ማውጣት ስለማንችል ያንን ምክንያት በማድረግ ነው እንግዲህ እዚህ ሰው ጋር አማና ብለን የምናስቀምጠው። እና ሰውየው እኔ በምን አጋጣሚውን በእርግጥ ቤታቸው ፈርሷል። ነገር ግን
አላቅም እኔ ለምን እንደሆነ አላቅም። አጋጣሚውን ተጠቅሞበት ነው የሚሆነው። እኔ እንደዛ ነው የማስበው። ምክንያቱም ይህን ያደርጋል የሚባል ሰውዬ አይደለም በጭራሽ። ይህን ያደርጋል የሚባል ሰውዬ አይደለም። አዲስ አበባ ቤት አለው ምናምን ምናምን ብለዋል። አልሙኒየም ትንንሽ ገንዘብ ትንንሽ ሪያል ያላቸው እዛ ኢትዮጵያ ሚስትየውን እንትን ሲሉ ያው በግዴታ እዛ የተወሰነ ብር ተከፍሏቸዋል ብለዋል። እንግዲህ እዚህ ላሉት ደግሞ ሰውየው ስልኩን አጠፋ፣ ምንም የሚለው ነገር የለም፣ አለሁም የለ የለሁም የለ እሽም የለም እምቢም የለም። አስቡት 90,000 ሪያል አስባችሁታል? እንዴት ተጠራቅሞ በየወሩ በየ2 ወሩ እንደዛ ተሰብስቦ እንግዲህ አስቡት። በላተኛ ሲበላው እናንተ በምትፈልጉበት ጊዜ ገንዘባችሁን አለማግኘት ያለው ስሜት እንደገና እንዴት ተኩኖ ነው ገንዘቡ የሚመጣው? በምን አይነት ገንዘብ በምን አይነት ሁኔታ? ወላሂ ያለበት ሰው ነው እንትን የሚረዳው። ይህን ስሜት ደግሞ የሚገራው የተበላ ሰው ነው። ገባችሁ አይደል? እና ገንዘባችሁን ለሰው አትስጡ። ይህንንም ሰው የምታውቁ ሰው ካላችሁ አፈላልጋችሁ። ወላሂ ሳውዲ ላይ ህጉ ደስ ይላል። ምንም እንትን ቢል ገንዘቡን መጥፋት አለበት። ግን አበሻውም አይተባበርም። ችግሩ እሺ ነው እንጂ የሚለው ቢፈለግ አይጠፋም። ነገር ግን ህገ ወጥ ስትሆኑ ትተሳሰራላችሁ። ምንም ማድረግ አትችሉም። ለዛም ይሆናል እንግዲህ ልጁ ወላሂ በጣም ነው ያሳዘነኝ። ምክንያቱም በገጠር ስላ ገንዘባቸው እርግጠኛ ነኝ አነስተኛ ነው። እንግዲህ ውሎውን አስቡት እንዴት አድርጎ እንደሚያመጣ። ቀዝቀዝ ውሃ እንኳን የማያገኙበት አካባቢ ነው የሚሰሩት። እና ያችን አጠራቅሞ እንግዲህ ነገ እቀየራለሁ ብሎ አስቦ ገንዘቡን በአማን አስቀምጦ ሰውየው ብስ አለ። ምን አለ አላህን ቢፈራ አላህን ቢፈራ ወላሂ እንዴ ይሄን ያህል ገንዘብ ዘርፎ ሄዶ ምን አይነት እንቅልፍ ነው የሚተኛው? እኔ ይገርመኛል ወላሂ የሰው እንትን መደንደን ይገርመኛል። ምን ያህል እንቅልፍ ነው እንትን የሚተኛው? እንዴት ይወስደዋልስ? እዳ ተሸከሙ። ለዛውም አማና ስራበት ተብሎ አይደለም የተሰጠው አማና። ያ ሰው ሲያስቀምጥ በሚፈልግበት ሰዓት ሊወስድ። ሰላም እንዴት ናቸው? አልሙኒየም ሰውየው ብሳለ ነው ምግብ ፈልገው ሰምቲንግ ባንት አይታወቅም እልም ብሏል። እና የምታውቁ ሰዎች ተባበሩት፣ ሼር አድርጉ። ወላሂ በረሃን የሚያውቀው በረሃ ያየ ብቻ ነው። እና እንደዚህ ጠበስበስ ብሎ ገንዘቡ ተበልቶ ምን አይነት ስሜት እንደሚሰማው መጀመሪያ አላህና እሱ ናቸው የሚያውቁት። ሰውየውም ምን አለ አላህን ፈርቶ ቢሰጥ ገንዘቡን አለፋበት። እንግዲህ ይቀመጥ ተብሎ ነው ሰውየው ያስቀመጠው። እንዴት ሰው ገንዘብ ይበላል? ሲጀመር አለኝ ብሎ እንትን የሚል ነው ሽማግሌው ማለት ነው። በቆይ ነው አሁን እና 90,000 ሪያል ሸልቅቆ ጠፋ። ተጠንቀቁ እህቶቼ። ገንዘባችሁን በአሁን ሰዓት በባንክ አስቀምጡ። በቃ ምንም አይጨምር አይቀንስ፣ ባንካችሁ አስቀምጡ። አማና ምናምን እንደምታዩት እንደዚህ በቃ አያስፈልግም። የዶሮ ጉበት እንዴ 90,000 ሪያል ከባድ ነው ወላሂ። ስንት ነገር ይሰራል በዛን ሰዓት በስ። እና ሽማግሌው አላህ ቀልብ ይስጠው ወላሂ። ምክንያቱም የሰው ሀቅ ነው። እናንተ ጋር ሴት ሳለ ወይ የሰው ሀቅ የማያደርስ ወደ ታች እንጂ ወደ ላይ አያደርግህም። እና የሰው ሀቅ መልስ ነው የምለው ይህን እንትን ማለት ነው። እና ተጠንቀቁ ብያለሁ፣ ደጋገምኩት። ተጠንቀቁ። 90,000 በአሁን ሰዓት አስቡ፣ የባልና የሚስት። ማንኛውም ሰብስክራይብ